ከምንምና ከዜሮ ጀምረህ ወደ አንድ ደግ። ስለ ዝነኛው ዜሮ ቱ ዋን መጽሐፍ ምንም አንላችሁም፣ ዓለም ያወቀው ፀሐይ የሞቀው ጉዳይ ነውና። በዛሬው ፕሮግራማችን ዜሮ ቱ ዋን ኮንሰፕት ከዜሮ ወደ አንድ ብሎም ወደ ሚሊዮን ያደጉ ሰዎችንና 5 ወሳኝ መርሆችንና አስደናቂ ታሪኮቻቸውን እናወራለን። አብራችሁን ቆዩ። አንደኛ፣ ከዜሮ ጀምር። ዓለም የተፈጠረችው ከምንም ነው። የእያንዳንዱ ትልቅ ነገር ሁሉ ጅማሮ ምንም ነው። ትናንት እነዚህ ሁሉ ትልልቅ ተቋማትና ድርጅቶች አልነበሩም። በወላጆቻቸው ጋራዥ፣ በየዩኒቨርሲቲዎቻቸው ዶርም ከዜሮ የጀመሩ ሰዎች ናቸው የፈጠሯቸው። አንተም ትልቅ ከምትለው ግብህ፣ መድረሻዬ ከምትለው ህልምህ ለመድረስ ከዜሮ ጀምር። ዜሮ ሳትል አንድ ሳትል ሁለት ማለት አትችልም። ዜሮ ካሉ በኋላ ግን ቁጥሩ መጨረሻ የለውምና ሳታቋርጥ ማደግ ትችላለህ። ሁለተኛ፣ ካለህበት ጀምር። ፍጹም ተመቻችቶለት ካሰበው የደረሰ የለም። ስቲቭ ጆብስ አፕልን የጀመረው የወላጆቹ ጋራዥ ቤት ውስጥ ነው። ፌስቡክ የተመሰረተው የተማሪ መኖሪያ ዶርም ውስጥ ነው። ቤተልሔም ዓለሙ በዓለም ታዋቂውን ጫማ አምራች ሶል ረብልስ የጀመረችው የቤተሰቦቿ ግቢ ውስጥ ነው። አንተም የትም ሁን ካለህበት ጀምር። መነሻህ መድረሻህን አይገልጸውም። ለመድረስ ግን መጀመር አለብህ። ካልጀመርክ ባለህበት ትቀራለህ። ካለህበት ከጀመርክ ግን ወደምትፈልገው ትቀርባለህ። ሶስተኛ፣ በምትችለው ጀምር። እጅ ላይ ምን አለ? ምን መስራት ትችላለህ? ስቲቨን ሃውኪንግ እንደሚለው ዓለም ላይ የትኛውንም አይነት ሰው ሁን፣ አንተ ብቻ ማድረግ የምትችለው የሆነ ነገር አለ። ያ ነገር ምንድን ነው? አዎ፣ ከእርሱ ነገር ጀምር። በምትችለው በሚሆንልህ ያንተ በሆነው ጀምር። በምትችለው ስትጀምር የማትችለውን የሚሰሩልህን ሰዎች መቅጠር ትችላለህ። አራተኛ፣ ባገኘው ጀምር። አነሰ በዛ ይመጥነኛል አይመጥነኝም ክብሬ ስሜ አትበል። ከህልምህ እስካልደረስክ ድረስ ማንም ነህ። ዙሪያህን እድሎችን ፈትሽ፣ በእነርሱ ባገኘው ጀምር። ዛሬ ትልቅ የምትላቸው ስኬቶች ሁሉ በእነዚህ ድምር የተገኙ ናቸው። ዴል ካርኒጌ ሀብታምና ዝነኛ ደራሲ ለመሆን የሽያጭ ሰራተኛ መሆን አስፈልጎታል። ዝነኛው ተዋናይ ማንዴላ ዛሬ በየፊልሙ መሪ ተዋናይ ከመሆን በፊት የካሜራ ብርሃን ተሸላሚ ሆኖ ሰርቷል። እድሎችን ሁሉ ተጠቀም፣ መሸጋገሪያ ጡቦች አድርጋቸው። አምስተኛ፣ ሳይጀምር የደረሰ ዜሮ ሳይል ሚሊዮን የቆጠረ የለም። የትኛውንም የምታደንቀውን ሀብታምና ዝነኛ ተዋናይ፣ ዘፋኝ፣ ነጋዴ፣ ደራሲ፣ ተጽዕኖ ፈጣሪ ሰው ከሚሊዮን የደረሰው ዜሮ ብሎ ጀምሮ ነው። ስለ ራሳቸው ወይም ስለ ስራቸው ሲያወሩ ብትሰማ እንባ እየተናነቃቸው ከየት ጀምረው የት እንደደረሱ ይነግሩሃል። አዎ፣ ሚሊዮን ከዜሮ በኋላ ነው እንጂ ቀድሞ አይመጣም። ዜሮ ብለህ ተነስ፣ ወደ አንድ ብሎም ከሚሊዮንም ድረስ።